ሰላም ሰላም ውድ አድማጮች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ያው በዩቲዩብ ላይ ማሰራጨውን ትምህርቴን አሁንም እቀጥላለሁ። ዛሬ የትምህርቴ አራተኛውን ክፍል እቀጥላለሁ። የዛሬው ርዕሳችን ባለራዕይ አመራር ከአሁን ባሻገር ማየት የሚለውን እናያለን። በዚህ እንግዲህ በአመራር ውስጥ የራዕይ ኃይል ምንድነው የሚለውን መጀመሪያ ስንመለከት በእርግጥ ከታላላቅ መሪዎች አንዱ መለያ ባህሪ አሁን ከሚታየው በላይ የማየት ችሎታቸው እንደሆነ እንረዳለን። ሌሎች ለሚሆነው ምላሽ ሲሰጡ ባለራዕይ መሪዎች ምን ሊሆን በሚችል ላይ ተመስጦ ይሰራሉ። ሰዎችን የሚያነሳሱት በተራ እቅዶች ሳይሆን የወደፊቱን በሚመጥን አሳማኝ ምስል በማሳየት ነው። አብርሃም እንደዚህ ላለ አመራር ምሳሌ ነው። የባለራዕይ መሪነት መጽሐፍ ቅዱስ በጣም ኃይለኛ ምሳሌ እንደሆነ እንረዳለን። በዘፍጥረት ምዕራፍ 13 ከቁጥር 14 እስከ 17 ስናነብ አብርሃም አሁን ካለበት ሁኔታ አይኑን እንዲያነሳ የተጠራበትን መለኮታዊ ጊዜ እንመለከታለን። እንዲህ በማለት ጥሪ ሲቀርብለት እናያለን። ሎጥ ከተለየው በኋላም እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁና ዘርህም እንደ ምድር አሸዋ አደርጋለሁ። ምድርን አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል። ተነሳ፣ በምድር በርዝመቷም በስፋቷም ሂድ፣ እርሷም ለአንተ እሰጣለሁና በማለት በዘፍጥረት ምዕራፍ 12 ከቁጥር 14 እስከ 17 ይናገራል። ከዚህ የምናየው አብርሃም ሙሉ በሙሉ ሊያየው የማይችለውን የወደፊቱን የማየት ችሎታው ልዩ እንደሚያደርገው እንመለከታለን። ይህ ቅጽበት የተከሰተው